ስንቶቻችን ለልጆቻችን ቫይታሚን ኤ በየ6 ወሩ ሰፕሊመንት አድርገን እናውቃለን? ሰላም፣ ዶክተር ተፈሪ ነኝ፣ የህፃናት ስፔሻሊስት ሐኪም ከጅማ። ቫይታሚን ኤ ኢንሴንሻል ቫይታሚንስ ከሚባሉ በጣም ወሳኝ የሆነ ቫይታሚን ነው። እሱም ሰውነታችን በተፈጥሮ የማያመርተውና ነገር ግን ለተለያዩ ለጥቅሞቹ ሲባል ከውጭ የግድ የሰው ልጅ ማግኘት ያለበት ቫይታሚንስ ነው። ቫይታሚን ኤ እጥረት ሲነሳ ከናይት ብላይንድነስ ወይም ደግሞ ማታ ማታ ከማየት ችግር ጋር የሚገናኝ ነው። ነገር ግን የቫይታሚን ኤ ጥቅም እጅግ ሰፊ ሲሆን እጥረቱ ደግሞ ብዙ ጉዳትን ያስከትላል። ከዛ በፊት ግን ቫይታሚን ኤ እንዴት ማግኘት እንዳለብንና ጥቅሞቹን እናያለን። ቫይታሚን ኤ ጥቅሞቹ ተብሎ ከተዘረዘሩት ውስጥ ዋናዎቹ የመጀመሪያው ከስኪን ጋር ከቆዳ ጋር የሚገናኝ ነው። ከቆዳን ጤንነት ከመጠበቅ አንጻር እጅግ ወሳኝ ነው። ሁለተኛና እጅግ ወሳኝ የሆነ ጥቅሙ ደግሞ በሽታን የመከላከል ወይም ደግሞ ከኢሚዩኒቲ ጋር የሚገናኝ ነው። ብዙ ልጆች በተደጋጋሚ ኢንፌክሽን ከገጠማቸው በተለይ ከተቅማጥ ጋር የሚገናኝ ችግሮች በተደጋጋሚ የሚከሰት ከሆነ ከአተነፋፈስ ኢንፌክሽኖች ጋር እንደ ኒሞኒያ ተደጋጋሚ የሚጠቁ ከሆነ ማየት ያለብን ነገሮች ውስጥ አንዱ የቫይታሚን ኤ እጥረት አለው የለውም የሚል ነገር መታሰብ መቻል አለበት። ሶስተኛው ጎልቶ የሚታወቀው ከቪዥን ጋር ነው። ከእይታ ጋር ያለው ጠቀሜታው ደግሞ እጅግ የጎላ ነው። ህጻናት የናይት ብላይንድነስ እንደሚገጥማቸው ነው። እሱም በብዛት መቅረት የሚችል የቫይታሚን ኤ እጥረት ጋር የሚገናኝ ነው። እንደዚህ አይነት ህጻናት ደግሞ ከግማሽ በላይ የሚሆኑ ደግሞ የሚሞቱ ናቸው። እሱም ቅድም የጠቀስኩት ከተቅማጥና ከአተነፋፈስ ችግር ወይም ደግሞ ከፑልሞናሪ ኢንፌክሽን ጋር የሚገናኙ ናቸው። ሌላው ብዙ ጊዜ ጎልቶ የማይታወቅ ከአጥንት እድገትና ጥንካሬ ጋር የሚገናኝ ቫይታሚን ኤ ምንጮች ውስጥ ምንድን ናቸው? የመጀመሪያ ፕሮቫይታሚንስ የሚባል ሲሆን እሱም ከጓሮ አትክልት ከተለያዩ ፍራፍሬዎች የምናገኝ ሲሆን እሱም በዚህ ምስል ላይ እንደምታዩ የተለያየ በቅርበት የሚገኙ ናቸው። ይሄ ቫይታሚን ኤ ቶክሲሲቲ የሌለው ወይም ደግሞ የከፋ ጉዳት ሊያመጣ የማይችልና ብዙም የማያስፈራ ነው። ሁለተኛው ደግሞ ፕሪፎርምድ ፎርም ኦፍ ቫይታሚንስ የሚባሉት ደግሞ እሱ ሬዲ ነው። አክቲቭ ፎርም ኦፍ ቫይታሚን ሬቲኖል የሚባል ይዘት ያላቸው ሲሆን እሱም ከጉበት፣ ኩላሊት፣ አንዳንድ ደግሞ ከእንቁላል አስኳል ሊገኝ የሚችል አንዳንዴ ደግሞ በሲንቴቲክ ፎርም ተዘጋጅቶ የሚገኙ በካፕሱል ወይም ደግሞ በታብሌት ፎርም የሚገኙ ናቸው። እንደዚህ አይነት የቫይታሚን ኤ ምንጮች ደግሞ ቶክሲሲቲ ሊያስከትሉ ስለሚችሉ በአግባቡ መጠቀም በጥንቃቄ መያዝ ያለብን የቫይታሚን ምንጮች ናቸው። ቫይታሚን ኤ እጥረት ተጋላጭ የሆኑ ማህበረሰብ ክፍል እነማን ናቸው? የመጀመሪያ ህፃናት፣ በተለይ የምግብ እጥረት ያለባቸው ልጆች እጅጉን ተጋላጭ ናቸው፣ አትኩሮት ይፈልጋሉ። ሁለተኛ እርጉዝ ሴት እና የምታጠባ ሴት አትኩሮት የምትፈልግ ነው። ሌላው በተደጋጋሚ ወይም ደግሞ የቆየ ዲያሪያ ያለባቸው ከማል አብዞርፕሽን ጋር የሚገናኝ ችግር ነው እና ወሳኝ ነገር ደግሞ ከሂፓታይቲስ ወይም ደግሞ ጉበት ቁስለቶች ጋር በሚገናኝ ነው። እንደሚታወቀው ቫይታሚን ኤ ከውጭ የሚገኝ ሲሆን ስቶር የሚደረግ ደግሞ ጉበት ላይ ስቶሬጅን ኮምፕሮማይዝ ስለሚደረግ አንድ ጉበት ታማሚ ሰው ለቫይታሚን ኤ እጥረት እጅጉኑ ተጋላጭ ነው። ስለዚህ አትኩሮት የሚፈልግና የተሻለ ሰፕሊመንትን የሚፈልግ ነው። የቫይታሚን ኤ እጥረት ምንስ ሊያስከትል ይችላል? መጀመሪያው አጠቃላይ ከቆዳ ጤንነትና ጥንካሬ ጋር የሚገናኝ ነው። እሱም ቆዳችን በቀላሉ እንዲያረጅ ሊያደርግ ይችላል። ሌላው ደግሞ ለፀጉር በአግባቡ እንዳይበቅል ወይም ደግሞ በቀላሉ እንዲረግፍ ሊያደርግ ይችላል። ሌላው እንደ ፎሊኩላር ሃይፐርኬራቶሲስ የሚባል በምስሉ እንደምታዩት እንደዚህ አይነት ችግርም ሊገጥመን ይችላል። ሁለተኛው ከኢሚዩኒቲ ጋር የሚገናኝ ነው። አንድ ሰው ቫይታሚን ኤ እጥረት ከገጠመው በቀላሉ ለተለያዩ ኢንፌክሽኖች ይጋለጣል። ከታመመም ደግሞ በቀላሉ የመዳን ዕድሉ አነስተኛ ይሆናል። በተለይ ከተቅማጥ ችግር ጋር በሚገናኝ እሱም የከፋ ነው። ሌላው ከኒሞኒያ ወይም ደግሞ ከሳምባ ምች ጋር በተገናኘ በቀላሉ እንዳይድኑ ወይም ደግሞ በተደጋጋሚም እንዲታመሙ ሊያደርግ ይችላል። ስለዚህ ልጆቻችን በተደጋጋሚ ከታመሙ ወይም ደግሞ መድኃኒት ወስደን በአግባቡ የማይድኑ ከሆነ ይህንንም ማየት ሊያስፈልገን ይችላል። ሌላው ከአጥንት ጥንካሬና እድገት ችግር ጎልቶ ሊታይ ይችላልና አትኩሮት ይፈልጋል። ሌላውና በጣም ወሳኝ የሆነው ደግሞ ከቪዥን ጋር የሚገናኝ ወይም ደግሞ ከእይታ ጋር የሚገናኝ ችግር ሲሆን አንድ ሰው ቫይታሚን ኤ እጥረት ከገጠመው በተለያዩ ደረጃ ላይ ያሉ የእይታ ችግሮች ይገጥሙታል። የመጀመሪያው ናይት ብላይንድነስ ነው። ይሄም ጨለማ ውስጥ በአግባቡ የማየት ችግር የሚገጥማቸው ሲሆን በዓለም አቀፍ ደረጃ እንደተገለጸው እስከ 500,000 የሚያክሉ ህጻናት በየዓመቱ ናይት ብላይንድነስ የሚገጥማቸው ሲሆን እንደዚህ አይነት ህጻናት ደግሞ የመሞት ዕድላቸውም ከፍተኛ ነው። ይህም የኢርሊ ሳይን ኦፍ ቫይታሚን ኤ ዲፊሽንሲ ሲሆን በአግባቡ ካልታከመ የመጨረሻው ደረጃ እስከ ሲሮፍታልሚያ የተለያዩ ደረጃዎች የሚኖሩት ሲሆን ሙሉ ለሙሉ የኮርኒያል ድራይነስ ወይም ደግሞ እስከ አልሰሬሽን ብሎም ፐርፎሬት ያደርግ ወይም ደግሞ ሙሉ ለሙሉ ወደ ውጭ ሊወጣና ህፃን ወይም ደግሞ ለዚህ ቫይታሚን ኤ እጥረት የገጠመው ግለሰብ ሙሉ ለሙሉ እይታውን ሊያጣ ይችላል። ይህን ችግርስ እንዴት እንቀንስ? ተጋላጭ ናቸው ብለን እየለየናቸው የማህበረሰብ ክፍሎችን በአግባቡ መንከባከብና ጥንቃቄ ማድረግ። ሁለተኛው ደግሞ
የለየናቸው የቫይታሚን ምንጮችን ሰው በአግባቡ እንዲጠቀምና ክትትል እንዲያደርግ ማድረግ። ሌላው ከ6 ወር እስከ 5 ዓመት ላሉ ልጆች ደግሞ በየ6 ወሩ የቫይታሚን ኤ ሰፕሊመንት መስጠት ያስፈልጋል። እነዚህ ትልቁን ጉዳት ሊቀንሱ ይችላሉ። ላለው አመሰግናለሁ።